ኢትዮጵያንና ብራዚልን በሺዎች የሚቆጠሩ ኪሎሜትሮችና ሰፊ አትላንቲክ ውቅያኖስ የሚለያያቸው ቢመስልም በመንፈስ በማይታዩ ክሮች የተሳሰሩ ሀገራቶች ናቸው። ኢትዮጵያ የጥንት ስልጣኔና የቡና መገኛ ሀገር ስትሆን ብራዚል ደግሞ የቡናን ምርት ተቀብላ ለዓለም የምታቀርብ በደማቅ ቀለማት የምትታወቅ የብዙ ባህሎች ማህደር ሆናለች። ታዲያ ይህች ግዙፍ ሀገር እንዴት ተፈጠረች? የጥንትና የአዲስ ዓለም ድብልቅ የሆነችው ይህች ምድር በውዝዋዜዋ በእግር ኳሷና በውበቷ የምናውቃት ሀገር ከስሯ ምን ሚስጥራዊ ታሪክን ይዛለች? ይህ ታሪክ በላብ በደም በእንባና በማይናወጥ የተስፋ መንፈስ የተገነባ ታሪክ ነው። መቼም የሰው ልጅ ታሪክ የስደት ታሪክ ነው። ከጥንት መነሻችን ተነስተን ይሄው ዛሬ ላይ ዓለምን ሞላን። ያ የሩቅ ዘመን ጉዞ በፈቃደኝነት የተደረገ የሰው ልጅ የማወቅ ጉጉትና የመስፋፋት ፍላጎት ነጸብራቅ ነበር። ከዘመናት በኋላ ግን ሌላ አስገዳጅ የስደት ማዕበል የአትላንቲክን ውቅያኖስ አቋረጠ። በሚሊዮን የሚቆጠሩ ከአፍሪካ ምድር ተነጥቀው የነጻነትና የማንነት ህልማቸው ተቀጥፎ ወደ አዲስ ዓለም ወደ አንዲት ሀገር ተወሰዱ። ከአያት ቅድመ አያቶቻቸው ምድር አንዳንዴም ከኢትዮጵያ አቅራቢያ ከሚገኙ አካባቢዎች የተነጠቁ ነፍሶች ወደ ሩቅ ሀገር ተማረኩ። ይህ ክስተት እጅግ ልብ የሚሰብርና በታሪክ መዝገብ ውስጥ በጥቁር ቀለም የተጻፈ ምዕራፍ ነው። አፍሪካውያን ከቀያቸው በግፍ ተነቅለው የአትላንቲክን መራራ ውቅያኖስ አቋርጠው በብራዚል የባርነት ቀንበር ስር የወደቁበት ዘመን ነበር። በአፍሪካ ምድር በየጎጇቸው በሰላም ይኖሩ የነበሩ ማህበረሰቦች ነበሩ። እነዚህ ነዋሪዎች ድንገት ባልታሰበ ቅጽበት የጦርነት ነጋሪት ሲጎሰም የባዕዳንና የአገር ውስጥ ተባባሪዎቻቸው ወጥመድ ውስጥ ሲገቡ ሕይወታቸው ተገለበጠ። ወንዶች፣ ሴቶች፣ ሕፃናት ሳይለዩ ከቤተሰቦቻቸው እቅፍ ከሚያውቁት መሬት ከባህላቸውና ከማንነታቸው በኃይል ተነጠቁ። የልጆቻቸውንና የወላጆቻቸውን የድረሱልን ጩኸት ወደ ኋላ ትተው በራሳቸው እግር በሰንሰለት ታስረው ተነዱ። ወደማያውቁት የወደብ ከተማ ሲደርሱ የመጨረሻው የአፍሪካ መሬት ላይ ያላቸው እይታ የተስፋ መቁረጥና የሐዘን ጥቁር ጨለማ ነበር። ከዚያም ወደ አስፈሪዎቹ የባሪያ ንግድ መርከቦች ተገፉ። አፍሪካውያን መርከቦቹ የሚንሳፈፉ የሬሳ ሳጥኖች መሆናቸውን ብዙም ሳይቆዩ ተረዱ። በጠባብ አየር በሌለበት ጨለማ በዋጠው የመርከቡ የታችኛው ክፍል ውስጥ እንደ ዕቃ ታጨቁ። ሰውነታቸው እስኪፋተግ ድረስ ተጣበው በሰንሰለት ታስረው በራሳቸው ሽንትና አይነ ምድር ላይ እንዲተኙ ተገደዱ። ንጽህና የሚባል ነገር አልነበረም። በሽታዎች እንደ ሰደድ እሳት ተዛመቱ። ተቅማጥ፣ ፈንጣጣ፣ ሌሎችም ተላላፊ በሽታዎች ነፍሳቸውን ቀጠፉ። የተመጣጠነ ምግብ እጦት፣ የውሃ ጥምና የአሳሪዎቻቸው ጭካኔ የተሞላበት ድብደባና ግርፊያ የየዕለት ገጠመኞቻቸው ሆነ። How were slaves captured in Africa? During the transatlantic slave trade, slaves were captured through various means, often involving violence. በስቃይ ብዛት የሚያብዱ ተስፋ ቆርጠው ምግብ የማይቀምሱ አሊያም አጋጣሚ ሲያገኙ ወደ ሞት ባህር ዘለው የሚገቡ ብዙዎች ነበሩ። በጉዞ ላይ የሞቱት ወገኖቻቸው እንደማይረባ ነገር ወደ አሳ ነባሪዎችና ሻርኮች መንጋጋ ተወረወሩ። ታዲያ የአትላንቲክ ውቅያኖስ ለእነዚህ ስፍር ቁጥር ለሌላቸው ነፍሶች መቃብር ሆነ። ይህ ጉዞ ሳምንታትን አንዳንዴም ወራትን ይፈጅ ነበር። እያንዳንዱ ቀን ከሞት ጋር የሚደረግ ትግልም ነበር። በሕይወት ብራዚል የደረሱትም ቢሆኑ ከመርከቡ ሲወርዱ የጠበቃቸው ሌላ ሲኦል ነበር። የተዳከሙ፣ የከሱ፣ በበሽታ የተጎዱ አካሎቻቸው ለባሪያ ገበያ ቀረቡ። እንደ እንስሳ ጥርሳቸው እየተቆጠረ፣ ሰውነታቸው እየተፈተሸ፣ ማንነታቸው ተዘርፎ በጨረታ ተሸጡ። ቤተሰቦች ተበታተኑ። ባል ከሚስቱ፣ እናት ከልጇ ተለያዩ። ዳግም ላይ የተያዩ ተፈረደባቸው። አዲስ ስም ተሰጧቸው። በማያውቁት ቋንቋ ለሚናገሩ ጨካኝ ጌቶች ንብረት ሆኑ። በብራዚል ምድር አብዛኞቹ በሸንኮራ አገዳ እርሻዎች፣ በቡና ልማትና በማዕድን ማውጫዎች ውስጥ ለከባድ የጉልበት ሥራ ተዳረጉ። ጎህ ሳይቀድ ተነስተው ፀሐይ እስክትጠልቅ ድረስ አንዳንዴም ከዚያ በላይ ያለ እረፍት እንዲሰሩ ይገደዱ ነበር። ከሰማይ ፀሐይ የጌቶቻቸው አለንጋ እየተፈራረቀባቸው ቆዳቸው ተለበለበ፣ ሰውነታቸውም ደከመ። ትንሽ ስህተት ወይም የድካም ምልክትን ማሳየት ከባድ ቅጣትን ያስከትል ነበር። ግርፋት፣ እስራት፣ የአካል መቆራረጥ፣ አንዳንድ ሞትን የሚያስከትል ነበር። ሴቶች ጾታዊ ጥቃትን ጨምሮ ለከፋ በደል ይዳረጉ ነበር። ታዲያ ይህ ሁሉ መከራና ግፍ ቢኖርም የአፍሪካውያን መንፈስ ሙሉ በሙሉ እስከ ፍጻሜው አልተሰበረም ነበር። ባህላቸውን፣ እምነታቸውን፣ ሙዚቃቸውንና ጭፈራቸውን በድብቅም ቢሆን ለማቆየት ታገሉ። ካፖኤራ የተባለው የውጊያ ጥበብ ከጭፈራ ጋር ተዋህዶ የተፈጠረ የዚህ ትግል አንዱ ማሳያ ነው። በቋንቋቸው ሲነጋገሩ፣ ታሪኮቻቸውን ሲተርኩ፣ ልጆቻቸውን የአባቶቻቸውን ማንነት ለማስታወስ ሲጥሩ፣ የነጻነት ተስፋቸውንና የሰው ልጅ ክብራቸውን ለማስጠበቅ ሞክረዋል። አንዳንዴ በግለሰብ ደረጃ፣ አንዳንዴም በቡድን የተደራጁ ባርነትን የሚቃወሙ አመጾችም ነበሩ። ወደ ብራዚል የተወሰዱት አፍሪካውያን የባርነት ታሪክ የሰው ልጅ በሌላው ላይ ሊያደርስ የሚችለውን የጭካኔ ጥግ የሚያሳይ ነው። ከቀያቸው ከመነቀል ጀምሮ በአትላንቲክ ውቅያኖስ ላይ ያሳለፉት አሰቃቂ ጉዞ፣ በብራዚል ምድር የደረሰባቸው መከራና ሰቆቃ በቃላት
ለመግለጽ የሚከብድ ጥልቅ ቁስል ነው። ይህ ታሪክ የመከራና የሰቆቃ ብቻ አይደለም፣ የማይታጠፍ የሰው ልጅ መንፈስ፣ የባህል ሕያውነትና የነጻነት ጥማት ምስክርም ነው። ስቃያቸው ጥልቅና መራራ ቢሆንም የአፍሪካውያን ጥንካሬና ሕያውነት በብራዚል ምድር ላይ ደማቅ አሻራ ይጣልና እስከዛሬ ድረስ ፋናው የሚታይ ነው። የፈጣሪ ውሳኔ ሆነና ብራዚል የአገሬው ተወላጅ የአውሮፓዊ ቅኝ ገዢና የአፍሪካዊ ባሪያ መጋጠሚያ ሜዳ ሆነች። 3 ዓለማት፣ 3 ታሪኮች በአንድ ምድር ላይ ተጋጩ፣ ተዋሃዱ፣ አዲስና ውስብስብ ማንነት ፈጠሩ። ይህ አናዳጁም አስደናቂውም የብራዚል ታሪክ ነው። የመፈጠር፣ የመጋጨት፣ የጭቆናና የትንሣኤ ታሪክ፣ በባህል፣ በቋንቋ፣ በሃይማኖትና በደም የተሳሰረ ታሪክ። ወደ ምስረታዋ ታሪክ ከማለፌ በፊት ስለ ሀገሪቱ ግዝፈትና ስፋት ጥቂት ልበላችሁ። መቼም ብራዚልን ስናስብ ብዙ ነገሮች ወደ አእምሯችን ይመጣሉ። ምናልባትም እግር ኳስ፣ የአማዞን ደን ወደ ብዙዎቻችን አእምሮ የሚቀርቡት ናቸው። ነገር ግን የዚህች ሀገር አስደናቂነት መሰረቱ ምናልባትም በዓለም ካርታ ላይ ያለው ልዩ አቀማመጧና ግዝፈቷ አንደኛው ነው። ከኢትዮጵያ ከ10,000 በላይ ኪሎ ሜትሮችን ርቃ የምትገኝ በአህጉረ ደቡብ አሜሪካ ውስጥ ትልቁ ሀገር ስትሆን ከአህጉሪቱ የቆዳ ስፋት ግማሽን ያህል ትሸፍናለች። በቆዳ ስፋቷ በዓለም ላይ ካሉት 4 ግዙፍ ሀገራት ከሩሲያ፣ ካናዳ፣ ቻይና እና አሜሪካ በመቀጠል 5ኛዋ ግዙፍ ሀገር ናት። ብራዚል በደቡብ አሜሪካ ከሚገኙት ሀገራት ከቺሊና ከኢኳዶር በስተቀር ከሁሉም 10 ሀገራት ጋር ትዋሰናለች። ታዲያ ስፋቷ በቀላሉ በአይን ተቃኝቶ እንኳን የሚያልቅ አይደለም። ከፍ ብሎ እንደሚበር ንስር ሆናችሁ ከላይ ስትመለከቷት ከእግሮ ስር ሰፊና በቀለማት ያሸበረቀ ምንጣፍ ይዘረጋል። እይታውን የሚቆጣጠረው ማብቂያ የሌለው የሚመስል ጥቅጥቅ ያለ የአረንጓዴው አማዞን ደን ምንጣፍ መዘርጋቱን ይጀምራል። ይህ የዓለማችን ትልቁ የዝናብ ደን ልክ እንደ አረንጓዴ ባህር ሰፍቶ ይታያል። በመካከሉ ግዙፉ የአማዞን ወንዝ ረጅሙን ዘንዶ መስሎ ይንጋለላል። ስፍር ቁጥር የሌላቸው ገባር ወንዞቹ እንደ ደም ስር መላውን ደን ሲያረሰርሱ ይታያል። ይህ አካባቢ በሚሊዮን የሚቆጠሩ ሕይወት ያላቸው ነገሮች መኖሪያ፣ የዓለማችን መተንፈሻ ሳንባ መሆኑን ከላይ በግልጽ አይቶ መረዳት ይቻላል። ታዲያ በግዝፈቷ ምክንያት በአንድ ጊዜ 4 የተለያዩ የሰዓት ክልሎችን ትጠቀማለች። ከምስራቃዊ ጫፍ እስከ ምዕራባዊ ጫፍ ድረስ ያለው የጊዜ ልዩነት እስከ 3 ሰዓት የሚደርስ ነው። ይህ ሀገሪቱ ከምስራቅ እስከ ምዕራብ ምን ያህል እንደምትሰፋ የሚያሳይ ነው። ብራዚል ከቅኝ ግዛት ቀንበር ተላቃ በባርነት አስከፊ ጠባሳ አልፋ ለነጻነት ታግላ ዛሬ የደረሰችበት ውስብስብና መሳቅ ታሪክ አላት። ፖርቹጋላዊ መርከበኛ ፔድሮ አልቫሬስ ካብራል የብራዚልን ዳርቻ ሲረግጥ ለአውሮፓውያን አዲስ ምድር ተከፈተ። መጀመሪያ ላይ የፖርቹጋል ትኩረት በዋነኝነት ያተኮረው ፓው ብራዚል ተብሎ በሚጠራው ቀይ ቀለም በሚሰጠው ውድ እንጨት ላይ ነበር። ይህ እንጨት ለሀገሪቱ ስሟን ያሰጣት ሲሆን የቅኝ ገዢዎች የመጀመሪያ የሀብት ምንጭም ሆኖ ነበር። ነገር ግን የብራዚል እውነተኛ የኢኮኖሚ አቅም የተገለጠው በሸንኮራ አገዳ እርሻዎቿ መስፋፋት ነበር። ሰፊ መሬትና ተስማሚ የአየር ንብረት ለሸንኮራ ምርት አመቺ ቢሆንም ይህ እድገት አስከፊ ዋጋ ያስከፈለ ነበር። ለእርሻ ስራ የሚውል ጉልበት ለማቅረብ ፖርቹጋላውያን በሰው ልጅ ታሪክ ውስጥ እጅግ ዘግናኝና ረጅም ጊዜ ከቆዩት የባርነት ስርዓቶች ውስጥ አንዱን ዘረጉ። ከ16ኛው እስከ 19ኛው ክፍለ ዘመን መገባደጃ ድረስ በሚሊዮን የሚቆጠሩ አፍሪካውያን ከቤታቸው በግፍ ተነጥቀው በአሰቃቂ ሁኔታ አትላንቲክን ተሻግረው በብራዚል የሸንኮራ የቡናና በኋላም የወርቅና የአልማዝ ማዕድናት ማውጫዎች ውስጥ እንዲሰሩ ተገደዱ። የቅኝ ግዛት ባርነት በብራዚል የኢኮኖሚ ሞተር ብቻ ሳይሆን የህብረተሰቡንና የባህሉን መሰረትም የገነባ ነበር። የአፍሪካውያን ተጽዕኖ በብራዚል ሙዚቃ፣ ምግብ፣ ሃይማኖትና ማህበራዊ መዋቅር ላይ የማይፋቅ አሻራውን ያሳረፈ ነበር። ነገር ግን ይህ ሁሉ የተገነባው በስቃይ በጭቆናና በኢሰብአዊነት ላይ ስለነበር የባሪያዎች አመጽና ከቅኝ ግዛት የመላቀቅ የነጻነት ትግል የማያቋርጥ ትግል ነበር። ታዲያ በ19ኛው ክፍለ ዘመን መጀመሪያ ላይ በአውሮፓ የተከሰተው አንድ ክስተት የብራዚልን ዕጣ ፈንታ የለወጠ ነበር። የናፖሊዮን ጦር ፖርቹጋልን ሲወር የንጉሳዊ ቤተሰብና መላው የንጉሱ አስተዳደር እንደ አውሮፓውያን አቆጣጠር በ1808 ወደ ሪዮ ዲ ጄኔሮ ሸሹ። ይህ ክስተት ሪዮን የፖርቹጋል ኢምፓየር ማዕከል አደረጋት። ብራዚልም ከቅኝ ግዛትነት ወደ ንጉሳዊ ግዛት በእኩል አባልነት ደረጃ እንድታድግ በር የከፈተ ክስተት ነበር። የንጉሳዊ ቤተሰብ ወደ ፖርቹጋል ከተመለሰ በኋላ በብራዚል የቀሩት ልዑል ፔድሮ በአካባቢው ልሂቃን ግፊትና በሀገሪቱ የራስን እድል በራስ የመወሰን ፍላጎት ተነሳስተው እንደ አውሮፓውያን አቆጣጠር መስከረም 7 1822 ነጻነት ወይም ሞት በማለት የብራዚልን ነጻነት አወጁ። ታዲያ ብራዚል ነጻነቷን ያገኘችው እንደ ሪፐብሊክ ሳይሆን ልዑል ፔድሮ ቀዳማዊ ፔድሮ በሚል ስም ንጉሠ ነገሥት ሆነው በነገሱበት በዘውዳዊ አገዛዝ ወቅት ነበር። በወቅቱ ነጻነት ቢታወጅም በሀገሪቱ ስር ሰዶ የነበረው የባርነት ስርዓት አሁንም ህጋዊ ነበር። የብራዚል ግዛት ከ1822 እስከ 1889 በሁለት ንጉሠ ነገሥታት በቀዳማዊ ፔድሮ ለ10 ዓመታትና
በልጃቸው ዳግማዊ ፔድሮ ለ58 ዓመታት የተመራ ነበር። ይህ ዘመን በፖለቲካ አለመረጋጋት፣ በክልላዊ አመጾችና እንደ ፓራጓይ ጦርነት ባሉ በውጫዊ ግጭቶች የታጀበ ነበር። ዳግማዊ ፔድሮ ለረጅም ጊዜ የገዙ ሲሆን በዘመናቸው የተወሰነ መረጋጋትና እድገት የታየበት ነበር። ይሁን እንጂ ከሁሉም በላይ የባርነትን አስከፊ ስርዓት ለማስወገድ የሚደረገው ትግል እየጋለ መጣ። የባርነት ተቃውሞ ንቅናቄ በፖለቲከኞችና በራሳቸው ባርነት ስር በነበሩ ሰዎች እየተጠናከረ ሄደ። በመጨረሻም ከብዙ ትግልና ጫና በኋላ እንደ አውሮፓውያን አቆጣጠር ግንቦት 13 1888 ዳግማዊ ፔድሮና የጊዜው አስተዳዳሪ የነበሩት ልዕልት ኢዛቤል ሌይ አውሪያ ወይም ወርቃማው ሕግ በመባል የሚታወቀውን ሕግ ፈርመው በብራዚል ባርነትን ሙሉ በሙሉ አስወገዱ። በዚህም ብራዚል በአሜሪካ አህጉራት ከ84 ዓመታት በኋላ ባርነትን ያስወገደች የመጨረሻዋ ሀገር ሆነች። ይህ ማለት በአሜሪካ አህጉር ለመጀመሪያ ጊዜ ባርነትን ያስቆመችው ሀገር በ1804 ሃይቲ እንደሆነች ታሪክ ያስረዳል። ይህ ታሪካዊ ክስተት ለሚሊዮኖች ነጻነትን ቢያጎናጽፍም የቀድሞ ባሪያዎችን ወደ ህብረተሰቡ ለማዋሃድና ኢኮኖሚያዊ ድጋፍ ለመስጠት በቂ ዝግጅት ባለመደረጉ የራሱን ፈተናዎች ይዞ የመጣ ነበር። ታዲያ ይህ የባርነት መወገድ የንጉሳዊውን ስርዓት ይደግፉ የነበሩትን የመሬት ባለቤቶችን ድጋፍ አሳጣ። ይህም ከወታደራዊ ክፍል ቅሬታ ጋር ተዳምሮ እንደ አውሮፓውያን አቆጣጠር ህዳር 15 1889 ያለምንም ደም መፋሰስ በተካሄደው ወታደራዊ መፈንቅለ መንግስት ንጉሳዊው ስርዓት እንዲወድቅና ብራዚል ፌዴራላዊ ሪፐብሊክ እንድትሆን አደረገ። ታዲያ 20ኛው ክፍለ ዘመን ለብራዚል የለውጥና የውጣ ውረድ ዘመን ነበር። የኢንዱስትሪ እድገት፣ የከተሞች መስፋፋት፣ የህዝብ ቁጥር መጨመር የታየበት ጊዜ ነበር። ከዚህ በፊት ሀገሪቱ በፖለቲካ አለመረጋጋት፣ በኢኮኖሚ ቀውሶች፣ በወታደራዊ አገዛዝና በማህበራዊ እኩልነት ችግሮች ውስጥ እንዳለፈች ታሪክ ይዘግባል። ከ1985 በኋላ ወደ ዲሞክራሲ የተመለሰችው ብራዚል ዛሬ በዓለም መድረክ ላይ ጉልህ ሚና ያላት ግዙፍ ኢኮኖሚ ያላት አሁንም የማህበራዊና ኢኮኖሚያዊ ልዩነቶችን ለማጥበብ የምትታገል ሀገር ናት። የብራዚል ታሪክ የቅኝ ግዛት፣ የባርነት፣ የነጻነት ትግልና የማያቋርጥ የለውጥ ጉዞ ነው። እያንዳንዱ የታሪክ ምዕራፍ ከፖርቹጋል መምጣት እስከ ንጉሳዊ ዘመን፣ ከባርነት አስከፊነት እስከ ሪፐብሊካዊ አመራር መመስረት የዛሬዋን ብዝሃነት ያላት ሕያውና ውስብስብ የሆነችውን ብራዚልን ቀርጿል። ይህ ታሪክ በደስታም በሐዘንም የተሞላ የብራዚላውያን የመቋቋምና የመታገል መንፈስ እንዲሁም የሀገሪቱን ልዩ ባህል የሚመሰክር ነው። ታዲያ የብራዚል ህዝብ ማንነት በታሪክ ውጣ ውረድ ውስጥ ከተለያዩ አቅጣጫዎች የመጡ ህዝቦች የተሳሰሩበት ውስብስብና ማራኪ ጥልፍ ነው ማለት ይቻላል። የብራዚል ታሪክ የሚጀምረው አውሮፓውያን ከመምጣታቸው ከረጅም ጊዜ በፊት ነው። ይህ ሰፊ መሬት በሚሊዮን ለሚቆጠሩ በመቶዎች ለሚቆጠሩ በተለያዩ ቋንቋዎችና ባህሎች ለተከፋፈሉ ህዝቦች መኖሪያ ነበር። ከቱፒ ጓራኒ እስከ ጌስ፣ ከአራዋክ እስከ ካሪብ እያንዳንዱ ቡድን ከተፈጥሮ ጋር የራሱ የሆነ ልዩ ትስስር፣ መንፈሳዊ እምነቶችና ማህበራዊ አደረጃጀት ነበረው። ዛሬ ላይ ተወላጆቹ ቁጥራቸው በእጅጉ ቢቀንስም የብራዚል ማንነት የማይነጣጠሉ አካል ናቸው። ስፍር ቁጥር የሌላቸው የቦታ ስሞች፣ የምግብ አይነቶች እንደ ካሳቫ ወይም ማኒዮክና ከተፈጥሮ ጋር የመኖር ጥበብ ከነሱ የተወረሱ ቅርሶች ናቸው። የነሱ መኖር የብራዚል የመጀመሪያውና መሰረታዊ የባህል ሽፋን ነው። ታዲያ የፖርቹጋል ቅኝ ግዛት መምጣት የብራዚልን የስነ ህዝብ ገጽታ በእጅጉ ለወጠው። የሸንኮራ እርሻዎችንና የማዕድን ቁፋሮዎችን ለማንቀሳቀስ በሚሊዮን የሚቆጠሩ አፍሪካውያን ከቤታቸው በግፍ ተነጥቀው በአሰቃቂው የባሪያ ንግድ መስመር ወደ ብራዚል ተጓዙ። ከየትኛውም የአሜሪካ ክፍል በበለጠ ቁጥር አፍሪካውያን ወደ ብራዚል ገቡ። ይህ አስከፊ የባርነት ታሪክ ጥልቅ ጠባሳ ጥሎ ቢያልፍም የአፍሪካውያን እና የዘሮቻቸው ተጽዕኖ የብራዚልን ባህል በልዩ ሁኔታ በልጽጎታል። ከሳምባና ቦሳኖቫ ጀርባ በፌጆአዳ ጣዕም ውስጥ በካፒዮራ ወይም የውጊያ ጥበብና የዳንስ ውህደት እንቅስቃሴ ውስጥ የአፍሪካ ነፍስ ትርታ ይሰማል። ቋንቋው፣ ማህበራዊ አኗኗሩና የመቋቋም መንፈሱ በጠቅላላ የአፍሪካን የማይፋቅ አሻራ ይዘዋል። በጥቅሉ አፍሮ ብራዚላውያን የሀገሪቱ የባህልና የማህበራዊ ህይወት የጀርባ አጥንት ናቸው። ታዲያ ከቅኝ ገዢዎቹ ፖርቹጋላውያን ባሻገር በተለይም ከ19ኛው ክፍለ ዘመን መገባደጃና በ20ኛው ክፍለ ዘመን መጀመሪያ ላይ በሚሊዮን የሚቆጠሩ አውሮፓውያን አዲስ ህይወትን ፍለጋ ወደ ብራዚል ጎርፈው ነበር። ድህነትን፣ ጦርነትንና የፖለቲካ አለመረጋጋትን ሽሽት የመጡ ጣሊያውያን፣ ፖርቹጋላውያን፣ ስፔናውያን፣ ጀርመናውያን፣ ሆላንዳውያን እና ሌሎችም ሰዎች የብራዚልን ማህበረሰብ ይበልጥ አበለጸጉት። እነዚህ ስደተኞች በዋነኝነት በደቡብና ደቡብ ምስራቅ የሀገሪቱ ክፍሎች የሰፈሩ ሲሆን በግብርና በተለይም በቡና እርሻ፣ በኢንዱስትሪና በንግድ ላይ የራሳቸውን አሻራ አሳርፈዋል። የራሳቸውን ቋንቋ እንደ ፓስታና ፒዛ ያሉ ምግቦችንም ስነ ህንጻና ማህበራዊ ልማዶችን ይዘው መጥተው ከነበረው የብራዚል ባህል ጋር አዋህደዋል። ይህም የብራዚልን ክልላዊ ልዩነቶች የበለጠ እንዲጎላ ያደረገ ነበር።
በብራዚል የስደተኞች ታሪክ በአውሮፓ ብቻ የሚያበቃ አይደለም። በ20ኛው ክፍለ ዘመን መጀመሪያ ላይ ብራዚል ከጃፓን ከፍተኛ ቁጥር ያላቸውን ስደተኞች ተቀብላ ነበር። በዓለም ላይ ከጃፓን ውጪ ትልቁ የጃፓናውያን ማህበረሰብ የሚገኘው በብራዚል ውስጥ በተለይም በሳኦ ፓውሎ ግዛት ውስጥ ነው። እነዚህ ስደተኞች በመጀመሪያ በእርሻ ስራ ላይ የተሰማሩ ሲሆን በግብርና ቴክኒኮች ላይ ከፍተኛ አስተዋጽኦን አበርክተዋል። ዛሬ ላይ ጃፓናዊ ብራዚላውያን በሁሉም የህብረተሰብ ዘርፎች ውስጥ ንቁ ተሳትፎ የሚያደርጉ ሲሆን የጃፓን ባህልም በምግብ በቴክኖሎጂና በማርሻል አርት በኩል የራሱን አሻራ አሳርፏል። የብራዚል ህዝብን በእውነቱ ልዩ የሚያደርገው እነዚህ የተለያዩ ቡድኖች ለዘመናት መኖራቸው ብቻ ሳይሆን በመካከላቸው የተፈጠረው ጥልቅና ሰፊ ውህደት ነው። ከቅኝ ግዛት ዘመን ጀምሮ በተለያዩ ምክንያቶች አንዳንዴ በፈቃደኝነት አንዳንዴም በአስገዳጅ ሁኔታዎች በአውሮፓውያን በአፍሪካውያንና በብራዚል ተወላጅ ህዝቦች መካከል ከፍተኛ የሆነ የዘር መቀላቀል ተከስቶ ነበር። ይህ ሂደት ሚስቲዣን ወይም ሚስስ ጄኔሬሽን በመባል ይታወቃል። ታዲያ ከዚህ ሁሉ በኋላ የዛሬው ብራዚላዊ ማን ነው? ብራዚላዊ ማለት የሀገሪቱ ተወላጅ ህዝቦች ጥንታዊ ጥበብ፣ የአፍሪካውያን የመቋቋምና የባህል ሀብት፣ የአውሮፓውያን የሥራ ፈጠራና ባህል፣ የእስያውያኑ ትጋትና የመካከለኛው ምስራቅ የንግድ መንፈስ የተዋሃዱበት ህዝብ ከመሆን ውጪ ምን ሊሆን ይችላል? ባጭሩ ብራዚላዊ ማለት ይህ ሁሉ ውህደት በደሙ በባህሉና በመንፈሱ ውስጥ የሚኖር ሰው ማለት ነው። የብራዚል ህዝብ ማንነት በአንድ ወጥ ቀመር ሊገለጽ አይችልም። በየጊዜው የሚቀያየር የሚዳብር በሺህ ቀለማት ያሸበረቀ ህያው ጥልፍ ነው። ይህ ልዩነት የብራዚል ውበትና ጥንካሬ ምንጭ ሲሆን የሀገሪቱን የወደፊት ዕጣ ፈንታ የሚቀርጸውም ይኸው የህዝቧ ልዩ ልዩ ገጽታዎችና የጋራ ታሪክ ነው። የብራዚል ህዝብ ታሪክ የሰው ልጅን የመቀላቀል የመፍጠርና አብሮ የመኖር ጥበብን የሚያሳይ አስደናቂ ምሳሌ ነው። በቀጣይ ቪዲዮ ስለ ሀገሪቱ አስደናቂ ተፈጥሮዎችና ባህሎች የምንመለስ ይሆናል። እስከዛው በያላችሁበት ሰላም ሁኑ።